ጀምርና ወደቅ ቢያንስ ካልወደቀው ሰውዬ በ10 እጥፍ ትበልጣለህ አንተ ለምን እሱ ገና ሊጀምር ነው አንተስ ኦሬዲ ወድቀህ የቱ ጋር እንደሚወደቅ የቱ ጋር መሰናከል እንዳለ የቱ ጋር ገንዘብ ሉዝ እንደሚደረግ አውቃል ዘን ሁለተኛው ዓመት ላይ አንተ ይሳካራል too much research is a way of procrastination ይላሉ ወይም ደግሞ analysis is paralysis ይላሉ ምን ማለት ነው አሁን በጣም too much deeply research ላርግ ብለ ካሰብክ ላለ መስራት ምክንያት እየፈለክ ነው ማለት ነው የመስራቱን ትግል ከምትታገል ስለ መስራት እያሰብክ ብትኖር ይሻላል ህይወት ላይ ብዙ ከባዶች ነገሮች አሉ በሐሳብ ስላሰብክ ማጥፋታቸው ነገሮች አሉ ገብተ ተጋፍጠ ወድቀ ተነስተ የምትፈታቸው መማር አዲስ ነገር የለውም ሰዎች ብዙ ወድቀው የሚነሱትን ነገር አንተ ባጭር ጊዜ እንድታረግ ነው የሚያደርግህ ነው በቃ ኤፊሺየንሲ ሁለተኛ ደግሞ በትንሹ ጀምሩ ምን አይነት ኢጎ እንዳለብን አላቅም በተለይ ወጣት ላይ በቃ ፐርፌክት ሆኖ መጀመር ይፈልጋው አንተ ከግብዳው ጎን ካለው ሬስቶራንት እኩል መጀመር ይፈልጋል ትልቅ ዩቲዩብ ኮንተንት ክሪኤተር ፈጥሮ ከሱ እኩል ከሸቱ እኩል መሆን ይፈልጋል ገና ቪዲዮ ፖስት አድርጎ በቃ ምንም ዝቅ ብሎ መስራት አይፈልግም ከዜሮ መጀመር ወይም ከትንሽ መጀመር የሚባል ነገር አያቅም ሰው የሆነ ቢዝነስ አስባለ አንዱ ለሚሊዮን ያስፈልገኛል አረ ብራዘር በ300,000 ብር ሞክረው መጀመሪያ ሶስተኛ ደግሞ ትግስት ይኑራችሁ ይኑራል አንተ ሰው ትግስት የለውም በቃ የሆነ ቢዝነስ አንድ ሰውማ ምን ይላል እንትኑ ጨርሶ ኢንቴሪየሩን ምናምን የነገር አሁን ገንዘብ ነው ፈልገው ይላል ገና ጀመርክ እኮ ገና አሁን ጀመርክ እንደውም ስቃዩ የቤት ኪራይ የሰራተኛ ደሞዝ እና ውጤት በአንድ ቀን አይመጣም ትግስት ያስፈልጋል የምሬን ነው እንዴ ምን እዚህ ምድር ላይ እስኪ ንገረኝ ጥሩ ነገር ሆኖ ማለት ነው አቢኒ ሳያስጠብቅህ የሚመጣ ነገር ንገረኝ እንዴ ልጅ እንኳን እኮ ተረግዞ 9 ወር ይፈጃል ልጅ ለመሆን ማና አንተ ታዲያ አንተ ዛሬ ጀምረ ዛሬ ገንዘብ የምትፈልገው ዛሬ ጀምረ ሰው እንዲያውቅ የምትፈልገው ዛሬ አንድ ቪዲዮ ፖስት በመቶ ሺዎች እንዲታይ የምትፈልገው አንለስ ክሬዚ ነገር እስካልሰራ ድረስ እሱ ደግሞ ልክ ነው ይያላል ምንድነው ማለት ኢንታይትልመንት ራሱ ይገባኛል መንፈሱ ራሱ ከየት ነው የመጣው አይሆንማ አቁመው ኢንታይትልመንት መንፈሱን በሰራው ልክ እንዴ ለሁሉም እኮ እኩል ነው እኮ ፈጣሪ እኔ በማምነውና ልክ እንንተና ቀን ከሌሊት ደም የተፉ እንዴት ነው እኩል የሚያደርግ በንጋታው እኔ በዛ አላምነው በፈጣሪም ብታስበው ገብቷል በስራህን ነው የሚባረክልህ ልፋትህን ነው የሚባረክ እስኪ ሰራህ አይደል ለፋ እስኪ ደግሞ ትንሽ ጠብቅ ውጤት እየሰራህ ነው ግን አቆመ ጠብቅ አላልኩም እየሰራ የሚገርም አንደርስታንድ ያደረኩት ነገር ምንድነው በህይወት ላንተም የነገር ደጋግሜ ስነግርህ ነበር ትላንት የሰራኸው ለዛሬ ነው የሚጠቅም አይገርም ዛሬ የምትሰራው ግን ለዛሬ አይጠቅምም ለዛ ነው ችግሩ ለነገ ነው የሚጠቅም ብዙ ሰው ዛሬ ላይ ቆሞ የምታየው ትላንት በሰራው ስራ ነው